አንዳንድ ሰው ገንዘብ እንዴት መስራት እንዳለበት አያውቅም። ስኪል ዴቨሎፕ ካረጋችሁ በኋላ ላይ ገንዘብ ጀነሬት ማድረግ አይከብዳችሁም። ምናልባት ዛሬ ላይ ገንዘብ ላይኖራችሁ ይችላል። ገብቷችኋል? ኤርሊ ኤጅ ጀምሮ አድርጌ ያለፍኩት ነገር ስለሆነ ተነካ ጉልበት ነው ያላችሁ፣ ያልተነካ ጊዜ ነው ያላችሁ፣ ፍሪ ታይም አላችሁ፣ ፍሪ ኤነርጂ አላችሁ እና አሁን ያላችሁ ፍሪ ታይም፣ አሁን ያላችሁ ኤነርጂ ተመልሶ አይመጣም። ዌልካም ቱ እንዴት ናችሁ? ተመልሰናል። ዛሬ የምናወራው ስለ ስኪል ነው። እንዴት ስኪል መገንባት እንደምንችል ዛሬ እናያለን። በደንብ አድርገን እናያለን። ብዙ አይነት ስኪሎች አሉ ስናያቸው። አሁን ለምሳሌ እዚህ ጋር ቁሙ፣ ዩቲዩብ ላይ ቁሙ ማውራት ራሱ አንድ ስኪል ነው። ገብቷችኋል? ስኪል ብዙ ሰዎች ስኪል ሲሏቸው ከብዙ አይነት አንጻር ሊያዩ ይችላሉ። ለምሳሌ አክሮባት ከመስራት ጋር ምናምን ሊያዩት ይችላሉ፣ ሊያስቡት ይችላሉ። ግን ስኪል ብዙ አይነት ስኪል አለ እዚህ ምድር ላይ ማለት ነው እና ገንዘብ መስራት ራሱ ስኪል ነው እና አሁን ለምሳሌ ከብዙ ስኪሎች ውስጥ አንዱን ስኪል ስነግራችሁ ቪዲዮ ኤዲቲንግ ሊሆን ይችላል፣ ግራፊክ ዲዛይን ሊሆን ይችላል፣ ኮንቴንት ክሬሽን ሊሆን ይችላል፣ ሶሻል ሚዲያ ማኔጅመንት ሊሆን ይችላል እና እዚህ ከስኪል ጋር ሊገናኙ ይችላሉ እና እዛም አልፎ ደግሞ ገንዘብ መስራት ራሱ ስኪል ነው። ገንዘብ መስራት ራሱ ስኪል ነውና ገንዘብ የምንሰራበትን መንገድ አሁን ለምሳሌ አንዳንድ ሰው ገንዘብ እንዴት መስራት እንዳለበት አያውቅም። በዚህ 21ኛ ክፍለ ዘመን ላይ እንዴት ገንዘብ መስራት እንዳለበት አያውቅም እና እንዴት ገንዘብ መስራት እንዳለብን፣ እንዴት ገንዘብ ጀነሬት ማድረግ እንዳለብን ራሱ ማወቅ ራሱ አንድ ስኪል ነው እና እነዚህ ስኪሎች አሁን ለምሳሌ አብዛኛው ይሄ ቪዲዮ የሚጠቅመው እድሜያችሁ ከ15 ዓመት እስከ 22 ምናምን 23 24 ያላችሁ በጣም ይጠቅማቸዋል። ምክንያቱም በዚህ እድሜ ገንዘብ የላችሁ አት ዘ ሴም ታይም ደግሞ ጊዜና ኢነርጂ ያላችሁ። ይህ ጊዜና ኢነርጂያችሁን ኢንቨስት ማድረግ ያለባችሁ የሚያሳድጋችሁን ነገር ላይ፣ እንጀራችሁ የሚሆነውን ነገር ላይ ኢንቨስት ማድረግ አለባችሁ። ጊዜያችሁን ዝም ብላችሁ ከማባከን ያው ቪዲዮ ጌም ላይ ከመጫወት ድድ ከማሳት በዘለለ ስኪል ነገር ላይ የሚጠቅማችሁን ነገር ላይ ኢንቨስት ማድረግ ጊዜያችሁን በጣም 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 ትጠቀሙበታላችሁ እና ያው አሁን ያላችሁ ፍሪ ታይም፣ አሁን ያላችሁ ኤነርጂ ተመልሶ አይመጣም። ገብቷችኋል? ምናልባት 15 16 17 18 19 ዓመት ልትሆኑ ትችላላችሁ። አሁን ያላችሁ ሰዎች፣ አሁን ያላችሁ ልጆች፣ ወንድም ሆናችሁ ሴቶች ይሄንን ፍሪ ታይማችሁን ማድረግ ያለባችሁ ስኪል ላይ ኢንቨስት ማድረግ አለባችሁ። ምናልባት ዛሬ ላይ ገንዘብ ላይኖራችሁ ይችላል። ምናልባት ዛሬ ላይ አቅም ላይኖራችሁ ይችላል። ግን አንድ ነገር ማወቅ ያለባችሁ ነገር ገንዘብ ባይኖራችሁም ጊዜና ጉልበት አላችሁ። ገብታችኋል? እና ይሄንን ገንዘብና ይሄንን ፍሪ ታይም እና ኤነርጂያችሁን ኢንቨስት ታደርጉበት በኋላ ገንዘብን ጀነሬት ማድረግ ትችላላችሁ እና በዚህ ሰዓት ገንዘብ ይዞ መገኘት ነው እና ትልቁ ነገር። ግን ገንዘቡ በኋላ ስለሚደርስ አሁን ፋይር ላይ ስላላችሁ፣ አሁን ነፃ ሰዓት እና ኢነርጂ ያላችሁበት ሰዓት ስለሆነ አብዛኞቻችሁ ቤተሰብ ጋር ስላላችሁ ፍሪ ታይም፣ ፍሪ ፉድ እና ብዙ ነገር ስላላችሁ ይሄኛውን ኢቨን እንኳን ቤተሰብ ጋር ባትሆኑ እንኳን ኢቨን እንኳን ተከራይታችሁ ብትኖሩ እንኳን ፍሪ ታይም አላችሁ፣ ፍሪ ኢነርጂ አላችሁ እና ይሄንን ኢነርጂ ተጠቀሙበት። ይሄንን ኢነርጂ የሆነ ነገር ላይ ኢንቨስት አድርጉበት። ገብቷችኋል? ዋቴቨር ሊሆን ይችላል፣ ምንም አይነት ነገር ሊሆን ይችላል። እናንተ ውስጣችሁ ኢንትረስት ያላችሁ ግን አንድ ነገር ልነግራችሁ የምፈልገው ግን የግድ ኢንቨስት ልታደርጉበት የሚገባው ነገር ቢኖር ራሳችሁ ላይ ኢንቨስት ማድረግ አለባችሁ። ይህ ራሱ ስኪል ነው። ሰልፍ ኢምፕሩቭመንት ራሱ ስኪል ነው፣ ራሳችሁ ላይ መስራት። ምክንያቱም አሁን ኢነርጂ እና ጊዜ ባላችሁበት ሰዓት ራሳችሁ ላይ ስትሰሩ በኋላ ነው የምትጠቀሙት። ምናልባት በኋላ እንደዚህ አይነት ጊዜ ላታገኙ ይችላላችሁ እና አሁን ራስ ላይ ኢንቨስት ማድረግ ስላችሁ፣ ሰልፍ ኢምፕሩቭመንት ስላችሁ፣ ስኪል ነው ስላችሁ ምን ላችሁ ፈልጌ ነው። አሁን ለምሳሌ ስፖርት መስራት፣ አሁን ለምሳሌ የተለያዩ መጽሐፎች ማንበብ ስኪል ነው። ያን ስኪል መጽሐፍ ማንበብ ራሱ ስኪል ነው። መጽሐፍ ዲያሪ መጽሐፍ ምናምን የተለያዩ ነገሮችን መጽሐፍ፣ ሀሳቦቻችሁን መጽሐፍ፣ የተለያዩ ነገሮችን መለማመድ። እንደዚህ ስላችሁ ግን የግድ ማድረግ አለባችሁ ያልኩ አይደለም።
ውስጣችሁ ያለውን ነገር ጀስት ማድረግ ብቻ ነው እና ምክንያቱም እኔ አርጌ ስላለፍኳቸው ገብቷቸዋል። ኤርሊ ኤጅ ጀምሮ አርጌ ያለፍኩት ነገር ስለሆነ እኔ የጠቀሙኝ ነገር ስለሆነ አክቹዋሊ ዛሬ የምነግራችሁ እኔ የጠቀሙኝ ነገሮች ነው። እኔ አድርጌ ያለፍኩትን ነገር ነው የምነግራችሁ እና በእጃችሁ ላይ ያለውን ነገር ጀስት በደንብ መጠቀም አለባችሁ። በእጃችሁ ላይ ያለውን ሪሶርስ አሟጣችሁ መጠቀም አለባችሁ። ያልተነካ ጉልበት ነው ያላችሁ፣ ያልተነካ ጊዜ ነው ያላችሁ፣ በጣም እጅግ ሪሶርስ ነው ያላችሁ። በእጃችሁ ላይ ስልክ አለ እና እጅግ በጣም ብዙ ነገር አላችሁ እና ይሄንን ነገር ሪሶርሳችሁ በእጃችሁ ላይ ያለውን ሪሶርስ መጠቀም አለባችሁ። ይሄን ነገር መጠቀም ስኪል ነው ገብቷችኋል እና ጊዜያችሁን በአግባቡ በመጠቀም ስኪል ዴቨሎፕ ካረጋችሁ በኋላ ላይ ገንዘብ ጀነሬት ማድረግ አይከብዳችሁም። እና ጋይዝ ዛሬ ላችሁ የፈለኩት ነገር ይሄን ይመስላል። ይሄ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ጋይዝ ቻናሉ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እስከሚቀጥለው ቪዲዮ ፒስ አውት።